በዚህኛው ትዕይንት ላይ የምናየው እንግዲህ እሌኒና ናሆም ልጃቸውን እንዳስመለጧት ወይንም ደግሞ እንግዲህ ልጁን እንዳገኛት ነው። እሺ እሱ ልጁን ካገኛት ምህሩ የታለች? ህፃኗ ልጅ ብቻ ናት ያመለጠችው ወይንስ ምህሩ የት ናት? በጣም ብዙ ልጆች ጥያቄ ጠየቃችሁ ነው። ፎቶ ላይ ያያችሁትን ነገር ቪዲዮ ላይ ስላላገኛችሁት ጥያቄ ጠይቃችኋል። የታለ ናሆም ልጅቷን አስለቅቋታል፣ የታለ ለምን አላሳያችሁንም እያላችሁ ነበር። በቀጣዩ የሚለቀቀውን ትዕይንት ነው ዛሬ ላይ በፎቶ ያስቀመጡት ማለት ነው። በቀጣይ በሚለቀቀው በአዲሱ ክፍል ላይ ናሆም ህፃኗ ልጅ ያገኛታል። ግን ደግሞ ህፃኗ ልጅ ለሆነ ለሽንት ብላ ወጥታ ሩጣ አመልጣ ነው ወይንስ ደግሞ ምንድን ነው? እንዴት ነው ከናሆም ጋር የተገናኘችው? እንዴት ነው ናሆም እና ኢሌኒስ የተገናኙት? ሂዊ ለናሆም ነግረው ያሉበትን ቦታ አውቆ እንደዛ ነው ነገሩ ወይንስ ምንድን ነው? እንግዲህ በደንብ የምናይ ይሆናል። ሰላም ውድ የተከበራችሁ ቻናል የተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ፣ ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። እንግዲህ እያያችሁ ነው የተፈጠረው ነገር በጽናት ድራማ ላይ በጣም ነገሮች ትልቅ ችግር ተፈጥሯል። ያም ነገር እንግዲህ በተለይ መድኃኒቱን ሊወስድ አጋቹ እነ ምህሩ ቤት መጥቶ ነበረ። በዛንም ሰዓት ሂዊ ያሳየችው የሆነ ሞኝ የሆነች ነገር ወይንም ምንም የማታቅ የሆነች እብድ ነገር ምናምን ራሷን አድርጋ ነበር። ለምን የተፈጠረው ነገር እሷ ማነህ ምንድነህ ብላ ካፋጠጠችው ይጎዳኛል ብላ ስላሰበች መከታተል ስለፈለገች ነበር። መድኃኒቱ የምህሩ መድኃኒት ነው። ስለዚህ ምህሩ ታግታለች። ለምህሩ ነው ምህሩ ስለታመመችባቸው ነው መድኃኒቱን ለመውሰድ የመጣው ማለት ነው። ስለዚህ ሙሉ ለሙሉ ተከታትለዋለች እስከ መጨረሻው ድረስ ተከታትላ እሷም ራሷን አደጋ ላይ ተጥላለች ወይንስ ደግሞ ቦታውን አውቃ መታለን ናሆም ትነግራቸዋለች? አላውቅም። ብቻ ግን መታለን ናሆም ከነገረቻቸው ኪራና ናሆም ሁሉም ተሰባስበው ቀስ በቀስ ያሉበትን ቦታ ተከታትለው ያስመልጧቸዋል ወይም ደግሞ ያድኗቸዋል ብዬ አስባለሁ። ምህሩንና ህፃኗን ማለት ነው። ናሆማ በሁለት ሰው መሀል ላይ በጣም ተከቧል። እዚህ ጋር ሚስቱ፣ እዚህ ጋር ልጁ። በጣም ከባድ ነው ነገሩ። ኪራም ጽናትን ከቤት እንዳትወጣ እያስጠነቀቃት ነበር ባለፈው ክፍል እንዳያችሁት። ምክንያቱም እናንተ እኔን እንድትለቁኝ እንደገና ሌላ ሰው ከምህሮና ከህፃኗ ውጪ ሌላ ሰው መያዝ አለብኝ ማለት ነው። ይህም ማለት ደግሞ እንግዲህ ወይንም ጽናትን ሲል ነበር። እውነት ጽናትን የነካሃት ጊዜ እስከነ ነፍስ ነበር መቀብረህ ብሎታል። እስከነ ነፍስህ ነው መቀብረህ ብሎታል። ስለዚህ እንግዲህ ኪራ መርሲሞን ለማናገር ሄዶ ነበረ። መርሲሞም እንግዲህ የመለስለት መልስ አይታችኋል። ስዊድ እንዳልሞተ ጆከር አውቋል። ግን ደግሞ የት እንዳለ ምን እንደሚሰራ ማን ነው ምንድን ነው የሚፈልገው በቃ ማለት ፍላጎቱ ግልጽ አይደለም ማለት ነው። የቤት ካርታ ነው የሚጠይቀው። የቤት ካርታው ለምን እናቴ እኔና እናቴ በድህነት እያደግን ወንድሜ ግን በዚህ ቤት ተሞላቆ ነው የሚያድገው ብሎ ያንን በቀል ይመስለኛል። ታዲያ እኮ የኪራ አባት አቶ ተስፋዬ ናቸው ይሄን ነገር የበደሉት እንጂ ኪራ አይደለም። ስለዚህ ለምንድን ነው የኪራን ህይወት ሲኦል የሚያደርግበት? እውነት ለመናገር ከባድ ነው በጣም። ግን ደግሞ እስቲ እንግዲህ ምናይ ይሆናል። መርሲሞ እውነቱን ይናገራል። እዛ ጋም ስዊድ ያልሞተን ሞተ ተብሎ የሰዎችን ህይወት እንደዚህ ያለ ወንጀል መስጠት፣ ያለ ወንጀላቸው መወንጀል ሌላ ትልቅ ወንጀል ነው። በዚህ ምክንያትም ስዊድም መርሲሞም በስራቸው ተከሰው ወደ እስር ቤት ይወርዳሉ ከግብረ አባሮቻቸው ጋር ማለት ነው። ምህሩም ደግሞ ምንም ነገር ሳትሆን ምንም አደጋ ሳይደርስባት ብትገኝ አሪፍ ነው። ውድ ቤተሰቦቼ አሁን ላይ እየተፈጠረ ያለው ነገር በአረብ ሀገር ላይ በጣም ትልቅ ነገር ነው። ፈጣሪ ካለንበት ይጠብቀን፣ ከመጥፎ ነገር ይጠብቀን። ጾመኞች ነን። ስለዚህ ሁላችንም ዱዓ እናድርግ፣ ጸሎት እናድርግላለሁኝ ማለት ነው ውዶቼ። በመሀል ለመናገር ፈልጌ ነው። አብሽሩ፣ በጣም ፈርቻለሁም የሚል ኮሜንት አይቻለሁ። አትፍሩ፣ የሚያስፈራ ነገር የለም። ዋናው ነገር ግን ጸሎት ብቻ ነው የሚያስፈልገን።